ደማንት ቅዱስስ አምላካችሁ ተቀበላችሁና ተዘጋላችሁ አመሰግኑ። አመልከት ከማንዴ ስራቱን ተከታተሉ።
ተመስጦ ወጽድቆ ዘአወፈየኒ አወፈየከ መርባት መንግሥተ ሰማያት ባረክ እግዚኦ ወንጌለ ዘወንጌለ ማቴዎስ ወአጽረከ ወሐዋርያከ ወወትረ ሱባዔ እምድረ እስካርያ ለዓለመ ዓለም የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 12 ወቀሪቦ ኢየሱስ ኢየሩሳሌም በጽሐ ቤተ ፋጌን ተኀበ ደብረ ዘይት ወሶብያ ፈነወ ኢየሱስ ቤተ ማርዳይሁ ጌታ ኢየሱስ ኢየሩሳሌም ለመግባት በቀረበ ጊዜ በደብረ ዘይት አጠገብ ወዳለችው ወደ ቤተ ፋጌ ደረሰ። ያን ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም ከውርንጭላዋ ጋር የታሰረች አህያ ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ፣ ያን ጊዜም ይሰዳችኋል። ይህ ሁሉ የሆነው በነቢይ የተነገረው ይፈጸም ዘንድ ነው። የጽዮን ልጅ እነሆ እውነተኛና ቸር ንጉሥሽ በአህያና በውርንጭላዋ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ የተነበረው። ደቀ መዛሙርቱም ሄደው ጌታ ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋን አመጡለት፣ ልብሳቸውንም በላያቸው ጎዘጎዙ። ጌታ ኢየሱስም በእነርሱ ላይ ተቀመጠ። ሕዝቡ ሁሉ ልብሳቸውን በመንገድ ላይ አሰጠሙ። ሌሎችም ከዛፎች ጫፉን እየቆረጡ በመንገዱ ያነጥፉ ነበረ። ሕዝቡ ግን በፊት የሚሄዱትን በኋላ የተከተሉትንም ሆሳዕና ለዳዊት ልጅ መድኃኒት መባል ይገባል፣ በእግዚአብሔር ስም ይመጣ የተባረከ ነው፣ መድኃኒት በአርያም በሰማይ እያሉ ይጮኹ ነበር። ጌታ ኢየሱስ ወደ ኢየሩሳሌም በገባ ጊዜ ያሰጡት በሙሉ ይህ ማን ነው? ብላ ታወከች። ሕዝቡም ይህ የበላ ናዝሬቱ ነቢይ ኢየሱስ ነው አሉ። ጌታ ኢየሱስም ወደ ቤተ መቅደስ በገባ ጊዜ በቤተ መቅደስ የሚሸጡትን ሰማይና ምድር ያልፋል፣ ነገር አታልም አለ። ጌታ ደቀ መዛሙርቱ ዝስማዕ ዘሎ እልል ብላችሁ እግዚአብሔርን አመስግኑ። በእውነት የዛሬው ቀን የተለየ በዓል ነው ብንል የማናጋንነው እውነት እንደምታዩት ሆሳዕና በዓለ መድኃኔዓለም በአንድ ላይ የዋሉበት በአራቱም ማዕዘን ወንጌላት የሚነበቡበት ታቦተ ሕጉም ቁሞ ወንጌሉ እየተነበበ የሚሄድበት ጊዜ ነውና እልል ብላችሁ በዝማሬ 3 ጊዜ እንዞር ነበረ። 3 ጊዜ ዙረን እንቆም ነበር። ዛሬ ግን ወንጌሉ እየተነበበ ይዞራል። አንድ ጊዜ ብቻ ነው የምንዞረው። ከበዓሉ ጋር አብሮ እንዲሄድ ስላደረጉ ሊቃውንት በዚህ እናመሰግናለን። በድጋሚ ለዚህ በዓል ያደረሰን መድኃኔዓለም ስሙ የተመሰገነ ሰዎች ያላቸው ወደ ውስጥ ገና በሉ ወደ መጥምቀ መለኮት ቅዱስ ዮሐንስ በጀርባም
በምስራቅ አካባቢ ቦታ ይኖራል። ሩቅ ቦታ ያላችሁ ከግቢዎች ያላችሁ ኑ ተባርካችሁ ሂዱ። ኑ ተቀድሳችሁ ሂዱ። ከሩቅ አትቁሙ። ቦታ ጠብበን አትበሉ። ፍቅር ካለን እኛን ያለን አስር ይጨምራል። ምዕመናን ግቢ ነው። እግዚአብሔር ይመስገን ለዚህ ያበቃን። አሁንም በድጋሚ ያመ የምትዘምሩ ወጣት እናቶቻችን፣ አባቶቻችን፣ ወጣት ልጆቻችንን መዝሙር እዛ ጋር ሊቃውንቱ ሲዘምሩ እናንተ በጥሞና ዝም ትሉና እዚህ ጋር ልንበሉ ስንል እናንተም ትዘምራላችሁ። ሁሉንም በስራ ስናደርገው ነው የሚያምረውና ወንጌሉን እንድናዳምጠው ግድ ይለናል። አምላካችን እግዚአብሔር ሁላችንም እናዳምጥበት እንሰማበትን እዝነ ልቡና ያድለን። እግዚአብሔር ከሁላችሁ ጋር ይሁን። በሪያነ ጸጋዬ 8,000 ብር አስራት በኩራት አስገብተዋል። እልል ብላችሁ እግዚአብሔር አመስግኑ። ወለተ ገብርኤል 1 ጥላ ስዕለት አስራት 2,000 ብር አስገብተዋል። ሌላ እህታችን እልል ብላችሁ በድጋሚ አመስግኑልን። አሁን ደግሞ ሊቃውንቱን እንከታተላለን። እዛ የሚተላለፈውን መልእክት እንስማ። እዚህ ጋር ምንዘምርም አንድ የድምፃችንን ቀንሰው አንድ የምትዘምሩ ቆዩ ስንላችሁ እንደው ሕጋችን አንድ ቢሆን ጥሩ ነው። የሚተላለፈው መልእክቱ በአንድ አይነት ቢሆን ጥሩ ነው እና የሚተላለፈውን በአንድ እናደርገው። ስዕለት አሁን እንሰጣለን የምትሉ አሁን ጊዜ አለ። ስዕለት ያላችሁ ሰዎች አስራት በኩራት እንስጥ የምትሉ ካላችሁ አሁኑኑ መድረኩ ክፍት ነው። ኋላ ትምህርተ ወንጌሉም ጸሎተ ንስሐውም ብዙ ረዥም ሰዓት እንዳይሆንብን ሁላችሁም ከአሁኑ መስጠት ትችላላችሁ ማለት ነው። በዚሁ አጋጣሚ ደግሞ በ13 ቦታ ላይ አባቶች አሉ። መስቀል ይዘው ጥና ይዘው እንከታተላል። ሁላችንም ከዛኛው መስባብ ያለ ቦርሳችሁን ያዙ ብለን እኛ ከጠዋት ጀምሮ ነግረናል። እባካችሁ ያገኛችሁ ሰዎች ካላችሁ ቦርሳ መልሱልን። በውስጡ ያለውን ብትመልሱት መልካም ነው። አለዛም ደግሞ እንግዲህ መቼስ መታወቂያ ቢያንስ መልሱ። ከዚህ ሌላ ምንድነው ነገር የለም። ምናልባት ለአንድ ቀን ሊያስደስተን ይችላል። ሌላ ቀን ግን ላይምሮ ጸጸት ነው። እባካችሁ ነጭ ልብስ ለብሳችሁ ለብሳችሁ ቀለባት አድርጋችሁ መጣችሁ መሰናክል የምትሆኑ እናቃችኋላችሁ። እባካችሁ ስለ መድኃኒዓለም እናቶቻችን አባቶቻችን አታሳዝኑብን። ክርስቲያኖችን ማዝነው ወደ ቤታቸው አይግቡ። ቻችሁን ሰብስቡልን። በመድኃኒዓለም ስም በዕለተ ሰንበት እንለምናችኋለን። ሰናይት ንጉሴ የ12 ዓመት ልጅ መድረክ ላይ ያገኛችሁ አምጡልን። ሰናይት ንጉሴ የምትባል ማህሌት የምትባል ትፈትሻለች። ወንጌል ማርቆስ ቋንቋ ኢየሩሳሌም በቤተፋጌ ወበቤተ ቤታንያ